በአማራ ክልል የፋኖ ታጋዮች አንድነት መመስረትን ተከትሎ በዕለቱ በተደረገው ሹምሽር ጠንከር ያለ ውዝግብ እንደነበር ውስጥ አዋቂዎች ተናግረዋል። ይህን ተከትሎም ይመስላል እስክንድር ነጋ የተሰጠውን ስልጣን አልቀበልም በማለት የአደረጃጀቱን ደስታ ቀዝቃዛ ውሃ ቸልሶበታል። እስክንድር እንደ ቀደምት ጓደኞቹ ወደ መንግስት ሊገሰግስ ይችላል የሚሉትም እየተበራከቱ መጥተዋል። ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄን በሊቀመንበርነት እንዲመራው መወሰኑ በይፋ ተገልጿል። መከታው ማሞ የዚህ ተቋም ተቀዳሚ ምክትል ሊቀመንበር ሆኗል። ሀብቴ ወልዴ የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ለወታደራዊ ጉዳዮች ተብሎ ተሰይሟል። ይህነው አዲሴ ደግሞ የመላው አማራ ፋኖ የአንድነት ድርጅት ሁኜ መጥቻለሁ ለሚለው ተቋም ምክትል ሊቀመንበር ለፖለቲካዊ ጉዳዮች ሆኗል። ዘመነ ካሴ ከጎጃም፣ መከታው ማሞና ሀብቴ ወልዴ ከጎንደር፣ ሄኖክ አዲስ ከወሎ የተገኙ አመራሮች መሆናቸው ተገልጿል። ድርጅቱ መምሪያዎች ያሏቸው 15 ባለስልጣናት የተዘረዘሩበት የአስተዳደር አካልም ይፋ አድርጓል። በዚህ የመምሪያዎች ዝርዝር ውስጥ ብርጋዴር ጄኔራል ተፈራ ማሞ የቀዳሚውን ስልጣን ማለትም ወታደራዊ አዛዥነቱን ተረግፈዋል። መሪ ወዳጁ ምክትል ወታደራዊ አዛዥ ሆኗል። ዝናቡ ልንገረው ደግሞ ምክትል አዛዥ ለወታደራዊ አስተዳደር ተብሏል። የወታደራዊ ስልጠና መምሪያውን ሳሙኤል ባለድል ይመራዋል። ከነዚህ ከአራት ወሳኝ ቦታዎች ውስጥ ቀዳሚውን የተቆጣጠረው በመጀመሪያው የአራቱ ከፍተኛ አመራሮች ዝርዝር ውስጥ አራተኛ ደረጃ ላይ የተቀመጠው ወሎ ክፍለ ሀገር ሆኗል። ብርጋዴር ጄኔራል ተፈራ ማሞ የወሎ ሰው ናቸው እና የእሳቸው ምክትል ምሬ ወዳጁም ከዛው ከወሎ ነው። ስለሆነም ወታደራዊ ነገሮች ወደ ላስታና ራያ ሰዎች ተስበዋል ማለት ነው። ጎጃሚው ዝናቡ ልንገረውን የምናገኘው ሶስተኛ ደረጃ ላይ ነው። ጎንደር በዚህ ዝርዝር ውስጥ አራተኛ ናት። ሳሙኤል ባለድል ወክሏታል። በመጀመሪያዎቹ የፋኖ እንቅስቃሴ ጊዜያት ከዘመነ ካሴ ባውቄና አስረስ ማረ ዳምጤ ጋር የአማራ ፋኖን የትግል ጉዞ መግባባት ባለመቻሉ ወደ ሸዋ ገብቶ አፋድ የተባለ ድርጅት ሲመራ የቆየው እስክንድር ነጋ ፈንታ ጓዶችን እነ ካፕቴን ማስረሻ ሰጤን፣ ኮሎኔል ፈንታውን ሞሀቤንና የመሳሰሉትን ለብልጽግና አስረክቦ በአፋብን ውስጥ ተካቷል። ለእስክንድር ነጋ ፈንታ በዚህ አደረጃጀት ውስጥም ፖሊሲና ስትራቴጂ መምሪያ የተባለ ስራ ተሰጥቶታል። በመምሪያዎች ስም ዝርዝር ውስጥም 13ኛ ደረጃ ላይ ተቀምጧል። ከዘመነ ካሴ ጋር ያለው ርቀት በመሃል የ13 ደረጃ ያህል ነው። በዚህ አደረጃጀት ውስጥ ከቅርብ ጊዜ ወዲህ በአማራ ፋኖ ጉዳዮች ስር በሚሰጣቸው ቃለመጠይቆችና በሚጠቀምባቸው አገላለጾች ከትግሉ ደጋፊዎች ዘንድ የአማራው ጥበቃ የተሰኘ አድናቆት የተቸረው አስረስ ማረ የህዝብ ግንኙነትን እንዲመራ ተሾሟል። ይህ ስልጣን በህወሓት የልጅነት ዘመን የመለስ ዜናዊ አስረስ ሚና ሆኖ ነበር። እናም ለሚመጣው ጊዜ እድሜው ከረዘመና እንደ መለስ ዜናዊ አስረስ የፖለቲካ ዕቃቃ መጫወትን ካወቀበት አስረስ የኢትዮጵያ መሪ ሊሆን ይችላል። ከወራት በፊት በቋራ ቃል ኪዳን በተመሰረተው ድርጅት ውስጥ ሸዋን ወክሎ የማዕከላዊ እዙ መሪ ሆኖ የነበረው ደሳ ሲያስብ ሸዋ በአዲሱና አንድነት ተበሰረበት በተባለበት አደረጃጀት ውስጥ አለመገኘቱ ያስከፋቸውን የፋኖ ደጋፊ መገናኛ ብዙሃን ተመልክተናል። ለዚህ ቅሬታ ምላሽ የሰጡ አንድ ምንጭ ሸዋ እኮ የሁሉም አይን ነው፣ ደሱ ካለበት የዛ ኃላፊነት ቢነሳ ሁሉም አይን ስውር ይሆናል። የሸዋ የድሉ ሁሉ ከፍታ ነው። አልተተውም፣ ተረጋጉ። የደሱ ምህንድስና ጥበብ ጊዜው ሲደርስ ታዩታላችሁ። ከባዱ የአገዛዙ ራስ ምታት ማስፈንጠሪያውም ቁልፍ እንደሱ ነው ብለዋል። በእርግጥ የደህንነት ተቋም ወይም መምሪያ 19 ባለስልጣናት በተዘረዘሩበት የአፋብን አደረጃጀት ውስጥ ተዘሏል። ያ ቦታ በስውር ለደሱ ሸዋ ተሰጥቶ ሊሆን ይችላል። በአንጻሩ ደግሞ ሸዋ በአመራሮች ዝርዝር ውስጥ አለመኖር ሲያሳዝኑ የነበሩ አካላት አንድነቱ ይሳካ ዘንድ ራሱን ከኃላፊነት በፈቃዱ አግሏል ማለት ጀምረዋል። እኛ ደግሞ በዚሁ አምስቱን ቁልፍ የአፋባን መሪዎች ባጭሩ ልናስታውሳችሁ ወደናል። ሊቀመንበር ዘመነ ካሴ ባውቄን ጀምረናል። ዘመነ አድናቂዎች አካዳሚካሊ ማስተርስ ዲግሪ ያለው ሲሉ ጽፈዋል። የመጀመሪያ ዲግሪውን ከሀሮማያ ዩኒቨርሲቲ ከወርቅ ሜዳሊያ ጋር እንደፈጸመው ተደጋግሞ ይገለጻል። ትምህርቱ የመልክዓ ምድር ጥናት ወይም ጂኦግራፊ ትምህርት እንደሆነ ይነገራል። የማስተርስ ዲግሪውን ከአዲስ አበባ ዩኒቨርሲቲ በከፍተኛ ማዕረግ እንደተመረቀ ተጽፏል። ምን እንደተማረና መቼ እንደሆነ ምንጮች አያብራሩትም። ስለ ግል ልምዱ የጻፉ ምንጮች በጫካና በጠርዛ ዙሪያ ትግል በመምራትና በማደራጀት ወጣትነቱን ለአማራ ሕዝብ አሳልፎ ሰጥቷል ይሉታል። በአርበኞች ግንቦት ሰባት ታጋይነቱ ጊዜ ትልቁ ስልጣኑ የፖለቲካ ዘርፍ ኃላፊ ነበር። በሂደት ከአመራር አካላቱ ጋር ከብርሃኑ ነጋ ጋር በመጋጨቱ በሽሽት ከኤርትራ እንደወጣ ይነገራል። በመቶ የሚቆጠሩ ኪሎ ሜትሮችን በእግር በመጓዝ ወደ ዩጋንዳ እንደሸሸ ጭምጭምታዎች አሉ። አብይ ስልጣን ከያዙ በኋላ እንዴት ወደ ኢትዮጵያ እንደገባ በዝርዝር አይታወቅም። የሀገሩን ምድር እንደረገጠ ባህር ዳር አካባቢ ታስሮ እንደነበር የሚገልጹ መረጃዎች አሉ።
የስቃይ ጊዜው የፈጠረበት ህመም ነበር ይባላል። በጊዜው አማራ ክልል ውስጥ የሰላምና ደህንነት ስልጣን የተሰጣቸው ብርጋዴር ጀነራል አሳምነው ጽጌ በሚሊዮኖች የሚቆጠሩ ገንዘብ ወጪ አድርገው ወደ አንዲት የአውሮፓ ሀገር ልከው እንዳሳከሙትም ሰምተናል። ከዚያም መልስ መጋቢት 2011 ዓ.ም በሆነ ጊዜ ደብረ ማርቆስ ላይ የአማራ ወጣቶች በተሰበሰቡበት ብርሃኑ ነጋ ኢትዮጵያዊነትን አያስተምረኝም በማለት ከአብይ አህመድ አሊ አዲስ ለውጥ ጋር አይጥና ድመት እንደሆኑ ይነገራል። የተቀረው ጊዜያቸውም የፍልሚያ ሆኖ ቀጠለ። ዘመነ ካሴን የሚያሞካሹት ከትንሽ ጋር ትንሽ፣ ከትልቁ ጋር ትልቅ፣ ከገበሬው ጋር ገበሬ፣ ከእናቶች ጋር እናት፣ ከምሁራኖች ጋር ምሁር ሆኖ መቅረብ ይችላል። ይህ ተሰጥኦ ለእሱ ብቻ የተሰጠ እስኪመስል ብዙዎች ይቀኑበታል ይሉታል። ዘመነ ካሴ በሚናገራቸው ስሜት ቀስቃሽ ንግግሮች፣ እውነታዎች፣ የፖለቲካ ግንዛቤዎች እና ባለው ጥልቅ የታሪክ አረዳድ ብዙዎች ይደመማሉ። ይህ ትግል ደግሞ እንዲህ አይነት ነገር ያስፈልገዋል። የእሱን ጽሑፎችም አሳዶ የሚያነበው ብዙ ነው። ቃላቱም ፈርጣማ ናቸው። እንግሊዝኛ ቋንቋ አቀላጥፎ ይናገራል የሚሉ አጋጥመውናል። በአዲሱ የአፋብኃ አደረጃጀት በሁለተኛ ደረጃ የተቀመጠው የፋኖ መሪ የቀድሞው የሸዋው መከታው ማሞ ነው። የመከታው ማሞ መከታ ሀብቱና ተዋጊነቱ ነው ይባላል። የሀብቱን መንገድ የጀመረው ገና ወደ አማራ ፖለቲካ ጠልቆ ከመግባቱ በፊት ነው። ሸዋ ውስጥ ጣርማበር በምትባል ወረዳ የተወለደው መከታው ማሞ በብዙ የንግድ ዘርፎች ውስጥ የነበረ ነው። በዋናነት ግን ለምለሚቱ ሸዋሮቢት የተባለች የበረሃ ገነት ውስጥ ያበቅለው በነበረው ሽንኩርት ይታወቃል። ወደ ፋኖ ታጋይነት ከገባ በኋላ የዶላር ምንጩ ጠንካራ ነው ከሚባልለት ከእስክንድር ነጋ ፈንታ ገንዘብ እንደሚጎርፍለት ይሰማል። ዛሬ መከታው ማሞ የዘመነ ካሴ ቀጥተኛ ምክትል ሆኗል። ለኢትዮጵያ ዋና ከተማ አዲስ አበባ መሸጋገሪያ የሆነችውን ሸዋን የስልኩን አስከሬን ያህል ተቆጣጥሮ ያዝባታል የሚባልለት መከታው ዘመናዊ ትምህርት የዘለቀው አይመስልም። የመከታው መከታ ሀብቱና ወታደራዊ አመራር ብቃቱ ነው። ብዙ ጊዜ የእስክንድር ነጋ ወታደራዊ ተልዕኮ ፈጻሚ ሆኖ ቆይቷል። መከታው የሁለተኛ ደረጃ ትምህርቱን በሸዋሮቢት ከተማ ተምሮ ካጠናቀቀ በኋላ ፊቱን ወደ ንግድ ስራ ዙሮ ቆይቷል። መከታው እዛው ሸዋሮቢት ከተማ ውስጥ በተለያዩ የንግድ ስራዎች ላይ ተሰማርቶ ህይወቱን ሲመራ ነበር። ከትምህርትና ከንግድ ውጭ በየትኛውም የፖለቲካ የትግል እንቅስቃሴ ውስጥ ገብቶ እንደማያውቅ ይነገራል። ነገር ግን ባለፉት ዓመታት በቅርብ በሚያውቃት ባጣየ ከተማና አካባቢዋ በተደጋጋሚ በተፈጸመው ጥቃት ጓደኞቹን በማስተባበር ወደ ትጥቅ ትግል ገብቷል። ይህን ተከትሎም ወደ አማራ ክልል በዘለቀው የሰሜን ኢትዮጵያ ጦርነት ውስጥ ከመከላከያ ሰራዊቱ ጋር በመሆን በተለያዩ የክልሉ አካባቢዎች ውስጥ በተካሄዱ ውጊያዎች ውስጥ ተሳትፎ ጦርነቱ ካበቃ በኋላ ደግሞ መከታው የሚመራው የፋኖ አባላት በሚንቀሳቀሱባቸው አካባቢዎች ተደጋጋሚ ግጭቶች ተቀጥለው ቡድኑ ከሸዋሮቢት በመውጣት በአዋሳኝ አካባቢዎች ሲንቀሳቀስ ቆይቷል።